ሰላም ያሽን ቤተሰቦች እንደናችሁ ዛሬ እንግዲህ በበለ ቪዲዮ ተመልሼላችሁ መጥቻለሁ። በእንዶሃ ቦታ እንዶ ሀብኒ የሚል ማለት ነው። እሱን ከናንተ ጋር ብራፋ ተዘና እያልን ያለ ላይክ ሰብስክራይብ ማድረጋችሁን እንዳረሱ እንዲሁም ላይክ እንዳደረግላችሁ ፈልጉት ሙዚቃ ኮሜንት ላይ ጻፉልኝ። ያው ሰሞኑን ቪዲዮዎች ቫይራል እየወጡ አይደለም እየታዩ አይደለም። ስለዚህ ሁላችሁም ይሄን ቢታዩ ላይክ አድርጋችሁ ጀምሩ ለብዙዎቹ ጋር እንዲደርስ ማለት ነው። ወደ ቪዲዮ قابيني اسمعنا بذكر ቢኒያም ሰለሞን ከዚህ ክሬት ታላርኩበት ማለት زرف اسمعنا የመጀመሪያ ጊዜ መሰለኝ አላውቅም። ግን ፊቱ አዲስ አልሆነብኝም። ከዚህ በፊት ሙዚቃ ይሱር ያከራኩ ነው ይመስለኝ አለው። ከዚህ በፊት ሌላ ሙዚቃ ዘፈኑ ይሰራል መሰለኝ ኦሪጂናል ሚክስ ምናምን ይላል ርዕሱ ላይ ማለት ነው። የዳዊት ሽላ አረ የሱ ሙዚቃ ነው፣ የዳዊት ሽላ ሙዚቃ ነው። ሚክስ አድርጎ ነው እየሰራ ያለው። አይ ቲንክ ውትድርና ውስጥ ያለ ላይፍ ምናምን መሰለኝ ዘፈኑ የሚያጠነጥ ነው ማለት ነው። አለዋቸዋል በስማ ትልቅ ሰው ሌላ ሰው ይመስለው እንትኑ ሰደር እዚህ ጋር ማለት ሌላ ሰው ይመስል ከዛ እዚህ ጋር ደግሞ ወጣት
እቺኛውን አፍቅሮ ነው ማለት ነው እሱ እቺን አፍቅሮ ነው ማለት ነው ጨዋታው ሁሉም ናፍቆ ምናምን ነገር ነው መሰለኝ። እስቲ አስረዱኝ ኮሜንት ላይ ጋይስ፣ ትንሽ ኮንፊውዝ አድርገኝ። ጋይስ እንዴት ይሳቃለሁ እዚህ ጋር እንትኑ ራሱ ፋቶ ወይ ይሳቅለሁ በናፍቆትኪ ታቶ አይደለም አይደል? ጽፎ ነገር መሰለኝ። ታቶ አይደለም፣ ንቅሳት አይደለም። አይ ቲንክ ሪሚክስ አድርጎት መሰለኝ አይደል? ለዳዊት ሽላ ነው። ናይስ ኦ አይ ቲንክ እሱ አርፋ ምናምን ነገር መሰለኝ አይደል? ተሰውታ ነው እሷ ይቺ ቅድሞ ሴት ማለት ስፔሻል ታንክስ ቱ አርቲስት ዳዊት ተክለሰንበት። የእሱ ሙዚቃ ነው ሪሚክስ ያደረገው ማለት ነው። ያ ጋይስ የዛሬ ቪዲዮችን ይሄን ይመስል ነበር። ፈታ ዘና እንዳላችሁበት ከኔ እኩል። ሰሞኑን እንግዲህ አዳዲስ ቪዲዮዎች ይወጣሉ። አክረም ጀማልም ሰሞኑን አዲስ ይለቃል። ብቻ በሱ እንገናኛለን ማለት ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። ባይ